የኢየሱስን አምላክ አለመሆን በተመለከተ ላደረጉት ንግግር መልስ ለመስጠት በመቻሌ ደስታዬ ወሰን የለውም። እሺ ኢየሱስ ስለ አምላክነቱ መናገሩን በተመለከተ በመጀመሪያ አትኩሮቶን በዮሐንስ 13 አንቀጽ 13 ላይ እንዲያደርጉ ጠይቀውታለሁ። እናንተ መምህርና ጌታ ትሉኛላችሁ እንዲሁ ነኝና መልካም ትላላችሁ ይላል። እባክዎ እንድትገነዘቡልኝ የምፈልገው ነገር የእንግሊዝ ልዕልት ወደዚህ አዳራሽ ብትገባ ንግሥት መሆኗን መናገር አይጠበቅባትም። ኢየሱስም አንድ ነገር በሰራ ቁጥር አምላክ እንደሆነ መናገር የለበትም። ፊልጶስ አምላክን አሳየንና ይበቃናል ብሎ ሲጠይቀው ኢየሱስም እኔን ያየ አብን አየ ብሎ የመለሰለትን መመልከቱ በቂ ይመስለኛል። ወንድሜም ተመሳሳይ ሐሳብ ያዘ ጥቅስ አመላክተውኛል። የዮሐንስ ራእይን በተመለከተ ለተናገሩት ንግግር ነቢይና ነቢያት ሕልም ያዩ አልነበረምን? አምላክ በሕልምና በራእይ ለሰው ልጆች አልተናገረምን? አምላክ በራእይና በሕልም ተናግሯል። ሲናገር ደግሞ ሆድ ስለሞላና ባዶ ስለሆነ አይደለም። አምላክ ማድረግ ስለፈለገ ነው። ከፈለገ ደግሞ ይሆናል። ሌላው እንደ ግንዛቤ ሊወሰድ የምፈልገው ነገር ሙስሊም ወንድሞቻችን ስለ ሥላሴዎች በተመለከተ ያልተረዱት ነገር እኛ በአረቦች ጊዜ የነበረውን የሥላሴ ጽንሰ ሐሳብ እንደምንቃወመው ነው። አረማውያን ወደ ክርስትና የገቡ የተወሰኑ ሰዎች ማርያም የሰማይ ንግሥት እንደሆነችና አምላክ አግብቷት ኢየሱስን እንደወለዱ አሰቡ። በጭንቅላታችሁ እንድትይዙ የምፈልገው ኢየሱስ ክርስቶስ የሰው ልጆች እንደሚወለዱት በወሲባዊ ተራክቦ አልተወለደም። ይልቁንም ይህ መንፈሳዊ ክብር ነው። በዚህ መልኩ የመጣውም ስለሚወዳችሁ ነው። ባካችሁ እስከ መጨረሻው ታገሱኝ። ስለዚህ የእነዚህ ሰዎች ስህተት ከሌሎች ሰዎች ስህተት አይለይም። የሥላሴ ግንዛቤያችን በአምላክ ውስጥ አብ፣ ወልድና መንፈስ ቅዱስ አሉ። ከ99 ድንቅ የአላህ ስሞች መካከል አፍቃሪ ነው ወይም አባት ነው የሚል አንድ ስያሜ እንደሌለው የታወቀ ነው። እኛ ክርስቲያኖች ደግሞ አምላክ አምባገነን፣ እኛ ደግሞ ባሪያዎች እንደሆንን ሳይሆን አምላክ እናንተንና እኔን ልጆቹ ሊያደርገን የሚፈልግ እንደሆነ ነው የምናምነው። እባካችሁ አታጨብጭቡ፣ አታጨብጭቡ፣ እባካችሁ አትረብሹ። ማርያም እንዴት ከመንፈስ ቅዱስ ጸነሰች? መንፈስ ቅዱስ ማን ነው? ገብርኤል የሚባል መልአክ ነው? ልጠይቆትና በቋንቋ የተጻፈው ቅዱስ ቁርአን 75% ከመጽሐፍ ቅዱስ የተቀዳ ነው። መጽሐፍ ቅዱስንም አንብበው እነዚህ ነገሮች ከየት እንደመጡ ምንጩን እንዲረዱ እጋብዞታለሁ። አምላክ ለኛ ያለውን ፍቅር በምሳሌ ለማሳየት ልሞክር እንበልና ፊት ለፊታችን ከዚህ ድንጋይ እዚያች ድንጋይ የሚሆን ርቀት ለመጓዝ የተሰለፉ ጉንዳኖችን እኛ ስናያቸው አስቡት። እኛ ቀጥተኛውን መንገድ እናመላክታቸው ብለን እንነሳለን። ነገር ግን አንዳንድ መንገዶች ከሰዎች እይታ አንጻር ሲታዩ ትክክለኛ ቢመስሉም መጨረሻቸው ግን ጥፋት ነው። እርሶም መንገዱን ሊያሳዩአቸው እችላለሁ ነው የሚሉት። የአንዱን አፍንጫ የሌላውን ጭራ እየጎተቱ ቢመልሷቸውም ጉንዳኖቹ ግን ወደ ድሮ አቅጣጫቸውን የሚመለሱት። ስለዚህ መፍትሄው ወይ እኔ ጉንዳን መሆን አለብኝ ወይም እነሱ ሰው መሆን አለባቸው ወደሚል ድምዳሜ ደርሳሉ። እነሱ ግን ሰው መሆን አይችሉም፣ እርሶ ግን ይችላሉ የሚለውን ግምት ወስደን ወደ ጉንዳንነት ቢለወጡ ትክክለኛውን መንገድ ማሳየት ይችላሉን? ሲራጠል ሙስተቂምን ማሳየት ይችላሉን? በፍጹም። ምክንያቱም ከሰው ወደ ጉንዳንነት ከተቀየሩ ጉንዳን ብቻ ሆነው ነው የሚቀሩት። የሰው ሥጋ የለበሰው አምላክ ወደኛ ሲመጣ ሰዋዊ ባህሪያቶች ነበሩት። ሰው ነው። እንደ ሰውነቱ በልቷል፣ እንደ ሰውነቱ ተኝቷል፣ እንደ ሰውነቱ ደክሞታል። እንደዚሁም ሁሉ ለእናንተ ኃጢአት ሲል ለእናንተና ለእኔ ራሱን ለማስተዋወቅ ሲል የሰው ልጅ የሚለውን ማዕረግ ተቀበለ። እስቲ ልጠይቆት፣ እርሱ ኃጢአትዎን እንዴት ብለውን የሚያስተሰርዩት? ወንድሜ ከመጽሐፈ ኢዮብ የተወሰኑ ቃላትን አውስተው ነበር፣ ነገር ግን በተሳሳተ መንገድ ተረድተውታል። ቃሉ የሚያወራው ሰው በአምላክ ዘንድ እንዴት ልክ ነው ሊባል ይችላል የሚለውን ነው። እናም እላችኋለሁ ያለ ኢየሱስ ደም የሰው ልጅ ኃጢአት ሊካካስ በፍጹም አይችልም። ኢየሱስም ቢሆን እኔ የዘላለም ሕይወት ይኖራችሁ ዘንድ ነው የመጣሁት ብሏል። የኢየሱስ ደም ከኃጢአት ሁሉ ያጠራል። አሁንም ቢሆን ያስታውሱ፣ መልአኩ ማርያምን ሊያበስራት በመጣ ጊዜ